ሰላም ተማሪዎች እንዴት ናችሁ? ሊና ነኝ ከአዲስ አስተማሪ። በዛሬው ለሰናችን ደግሞ ብዙ ነገሮችን እንዴት በእንግሊዘኛ መግለጽ እንደምትችሉ እናያለን። ስለ ብዙ ነገሮች እንዴት እንደምታወሩ፣ ብዙ ነገሮችን ደግሞ አረፍተ ነገር ውስጥ እንዴት እንደምትከቱ እናያለን። ይሄን ለሰን ስንጨርስ እናንተ ብዙ ነገሮችን አረፍተ ነገር ላይ በደንብ መጠቀም መቻል አለባችሁ። አሁን ወደ ትምህርቱ እንሄዳለን። የመጀመሪያው የምናየው ነገር ፕሉራል ናውንስ ይባላሉ። ፕሉራል ማለት ብዙ ማለት ነው። ናውንስ ደግሞ ስሞች ማለት ነው። ለብዙ ነገሮች ስሞቻቸውን ስንገልጽ እንግሊዘኛ ላይ ምን እናደርጋለን የሚለውን እናያለን። የመጀመሪያው ሬጉላር ፕሉራልስ አሉ። ሬጉላር ማለት አንድ አይነት ነገር የሚጨመርበት ወይ ደግሞ የተለመደ ነገር የሚሆንበት እንደማለት ነው። ሬጉላር ፕሉራልስ የምንላቸው አሁን እንዳልኳችሁ ፕሉራልስ ማለት ብዛት ያለው ነገር ወይም ብዙ ለማለት የምንጠቀመው ነው። ልክ እዚህ ጋር እንዳለው ቡክ አለን፣ መጽሐፍ ማለት ነው። አማርኛ ላይ መጽሐፎች እንሌለ ቡክ ብዙ ሲሆን ቦክስ ይሆናል። ምን እንጨምራለን? ኤስ እንጨምራለን። ቦክስ ስንል መጽሐፎች ሆነ ማለት ነው። ኦኬ፣ ልክ እንደዛ ሲስተር አለን፣ እህት። ብዙ እህቶች ስናረጋቸው ደግሞ ሲስተርስ ኤስ እየጨመርን ነው አሁን። ኦኬ ደን ነምበር ቁጥር ነው። ቁጥሮች ስንል ነምበርስ። ኦኬ ደን ላንጉጅ ቋንቋዎች ስንል ላንጉጅስ። እነዚህን እንዳለ ስታዩቸው ተመሳሳይ ነገር አላቸው አይደለም? ሁሉም ኤስ ነው የተጨመረባቸው። ሁሉም ላይ ኤስ ብቻ ስለሆነ እየጨመርን ያለ ነው። ለዛ ነው እነዚህ ሬጉላር ናቸው። የተለመደ ነገር ነው የሚጨመርባቸው ወይም ተመሳሳይ ነገር ነው የሚጨመርባቸው የምንለው። ልክ እንደዚህ አይነት ከሆኑ እነዚህ ፕሉራሎች ወይም እነዚህ ናውኖች ምን አይነት ናቸው? ሬጉላር ፕሮናውን የምንላቸው ወይም ሬጉላር ፕሉራል የምንላቸው ናቸው። ለምን ብዙ ለማድረግ ሁሌ ምንድነው እየጨመረን ያለ ነው? ስ የሚል ድምፅ ነው እየጨመረን ያለ ነው። ኦኬ፣ ግን ደግሞ ሁሌ ስ ትጨምራላችሁ ማለት አይደለም። ለማብዛት ስትሉ ልክ አሁን እዚህ ጋር እንዳለው ኤስ ስለጨመራችሁ ወይም ስ ስለጨመራችሁ ሁሉም ላይ እንደዛ ማድረግ አንችልም። ሌሎቹ ደግሞ ምኖች ናቸው? ኢሬጉላር ፕሉራልስ ይባላሉ። ኢሬጉላር ማለት ሬጉላር ልክ አሁን ከዚች የመጣች ቃል ናት። ሬጉላር ያለው የተለመደ። ኢሬጉላር ማለት ደግሞ ያልተለመደ ወይም ደግሞ ተመሳሳይ ነገር ብቻ መጨመር የማንችልበት ነው። ይሄኛው ላይ ምን እናደርጋለን? ቃሎቹን እንወስዳለን፣ ወደ ሌላ ቃል ደግሞ እንለውጣቸዋለን። ተመሳሳይ ቃል አንጨምርባቸውም፣ ወደ ሌላ ቃል ግን እንለውጣቸዋለን። የመጀመሪያው ምን አለን? ማን ሰው ለማለትም ይሆናል፣ ወንድ ለማለትም ይሆናል። ኦኬ ማን አለን። ሲበዛስ ወንዶች ስንልስ ሜን። ኦኬ ጉድ ደን ልክ ከዚህ ጋር ተመሳሳይ ምን አለን? ውመን ሴት፣ አንድ ሴት ውመን። ብዙ ሲሆኑ ሴቶች ስንልስ ውሜን። ጉድ ከዛ ምን አለን? ቻይልድ ማለት ልጅ፣ ህፃን ማለት ነው። ቻይልድ አንድን፣ ብዙ ልጆች ከሆኑስ ችልድረን። ጉድ ኦኬ ደን ምን አለን? ፐርሰን አንድ ሰው ነው። ፐርሰን ደን ብዙ ሲሆኑስ? ፒፕል። ጉድ ፒፕል ብዙ ሰዎች ማለት ነው። ፒፕልን ወስዳችሁ ስ መጨመር አይቻልም። ፒፕልስ አንልም። ለምን? ኦልሬዲ ፒፕል ብዙ ሰዎች እያለ ነው። ፒፕልስ ብለን ሌላ ቃል ልንፈጥር ነው ማለት ነው። ኦኬ ደን ቱዝ አንድ ጥርስ ማለት ነው። እኛ ያለን ጥርሶችስ ብዙ ናቸው አይደል? እነሱ ምን ይሆናሉ? ቲዝ። ኦኬ ቲዝ። ልክ እነዚህ ካያቸዋቸው አሁን ተመሳሳይ ነገር አልጨመርንም፣ ግን ቃሎቹ ወደ ሌላ ቃል ነው የተለወጡት አይደለም? እነዚህ ወደ ሌላ ቃል ስለለወጥናቸው ኢሬጉላር ፕሉራልስ እንላቸዋለን። ኢሬጉላር ናቸው፣ ያልተለመዱ ናቸው። ኦኬ ደን አንቼንጅድ ፕሉራልስ ደግሞ የምንላቸዋለን። እነዚህ አይለወጡም። ቢበዙም አንድ ቢሆንም ተመሳሳይ ቃል ነው የምንጠቀመው። እነዚህ ውስጥ መጀመሪያ ምናለን? ሺፕ ማለት በግ ነው። ግን ሺፕ ስትሉ በጎች እያላችሁኝም ይሆናል። ለምን? ለብዙም ለአንድም ሺፕ ስለምን። ዘን ምን አለን? ፊሽ። ሺፕ ራሱ ሺፕ ነው። ፊሽ ደግሞ አለን። ፊሽ ማለት አሳ ነው። አሳዎች ስትሉም ራሱ ፊሽ ይደገማል። ኦኬ ፊሽ። ልክ እንደዚህ አድርገን 3 አይነት ፕሉራል ናውንስ አሉ። ብዙ የምናደርግባቸው መንገዶች ማለት ነው። ምኖችን ነው ግን ብዙ እያደረግን ያለ ነው?
ስሞችን ናውኖችን ድርጊት አይደለም ብዙ እያደረግን ያለ ነው ናውን ስም ብቻ ሶ የመጀመሪያው ሬጉላር ፕሉራልስ ያልናቸው እነዚህ ኤስ እየጨመርን ብዙ የምናደርጋቸው ሁለተኛ ኢሬጉላር ያልናቸው እነዚህኞቹ ደግሞ ሙሉ ለሙሉ ቃሉ የሚለወጥባቸው ሶስተኛው መቀየር የማይችሉ ለብዙም ለአንድም አንድ አይነት የሚሆኑ ናቸው ኦኬ አሁን እነዚህን ኤግዛምፕሎች እናንብብ ሶ የመጀመሪያው ምን ይላል እስቲ አንብቡት good Hannah speaks 3 languages ሃና 3 ቋንቋዎች ትናገራለች ሃና 3 ቋንቋዎች ትናገራለች ኦኬ then we have ሁለተኛውስ yeah Kirubel has 5 dogs Kirubel has 5 dogs ኪሩቤል 5 ውሾች አሉት ኪሩቤል 5 ውሾች አሉት dogs okay ከዛስ there are many sheep ብዙ በጎች አሉ ያለን so there are አሉ ነው money is ብዙ sheep is በጎች so አሁን are ስላልን ስለ ብዙ ነገር እያወራን ስለሆነ ያለ ነው sheep የምትለዋ ስለምንድነው ስለ ብዙ በጎች እንደሆነ ይነግረናል ማለት ነው ኦኬ ልክ እንደዚህ አሁን ስለ አንድ በግ ከሆነ እያወራ ያለው ግን there is ብዬ ነው የምጀምረው there is ከዛ በኋላ I can say a sheep so ባለፈው a ምንድናት ብለናል አንድ ለማለት ነው የምንጠቀመው ብለን የለ so there is a sheep ስትሉ አንድ በግ አለ ያላችሁ okay good then ይሄኛውስ I have 5 children 5 ልጆች አሉኝ children የቻይልድ ብዙ ስናደርገው ምንድነው ብለናል children so I have 5 children 5 ልጆች አሉ okay that's good so ልክ እንደዚህ አድርገን ስለ ብዙ ነገሮች እናወራለን ማለት ነው so ስለ ብዙ ነገሮች የምናወራው እነዚህን ሶስቱን መንገዶች ተጠቅመን ነው አሁን ደግሞ እነዚህ ላይ ሌሎች ኤክሰርሳይሶችን እንሰራለን መጀመሪያ እናንተ እነዚህን ጥያቄዎች ከ5 እስከ 10 ደቂቃ ቪዲዮን አቁማችሁ ትሞክራላችሁ ልክ ከሞከራችሁት በኋላ ደግሞ ከኔ ጋር አንድ ላይ እንሰራለን ማለት ነው አሁን ጥያቄዎቹን እንሰራለን so ወደ ጥያቄዎቹ ስንሄድ ምንድነው የምናደርገው እዚህ ጋር የተሰጡን ለአንድ ነገር ወይም ለአንድ ሰው የሚሆኑ ቃላቶች ናቸው እናንተ ደግሞ ወደ ብዙ ትነግሩኝና ወደ ብዙ እንለውጣቸዋለን ማለት ነው ኦኬ so write the plurals ይላል አይደለ ብዙዎቹን ጻፉ ይላል ኦኬ so የመጀመሪያው child አለ child ቅድም ብለናል child ብዙ ሲሆን ምንድነው what yes children ልጆች ይያለን okay so ቅድም እንዳለው he has 5 children okay then we have woman አንድ ሴት አይደል ያለው ብዙ ሲሆንስ ብዙ ሴቶች ስንልስ yes women okay good then we have foot ማለት እግር ማለት ነው አንድ እግር foot ሁለት ከዛ በላይ ሲሆንስ እግሮች ስንልስ feet yes so ቅድም irregular ናቸው ቃላቶቹ ሙሉ ለሙሉ ይለወጣሉ ያልናቸው አሉ አይደል so footም ልክ እንደዛው ሙሉ ለሙሉ ወደ ሌላ ቃል ነው የሚቀየረው so feet ይሆናል ማለት ነው okay then we have parks ወደ ምንድነው የሚለወጠው parks yes park ደግሞ ልክ ሬጉላር ያልናቸው ተመሳሳይ ነገር የሚወስዱት እንዳላቸው ነው so parks ይሆናል so park ካልን በኋላ ፓርኮች እንደምንለው አማርኛው ላይ ማለት ነው okay then we have city so ስናበዛው ይሄ ምን ይመስላችኋል yes cities ይሆናል ግን እዚህኛው ላይ ስንጽፍ city ካልን በኋላ እንደዚህ አናደርግ ወደ ምንድነው የምንለውጠው city የሚለውን cities እናደርገዋለን so ቅድም ያልናቸው ሬጉላሮች ኤስ የምንጨምርባቸው ነው ወይም ስ የሚል ድምጽ የሚጨምርባቸው ነው ብለናል ልክ እንደዛው አንዳንድ ዩኒክ የሆኑ ወርዶች ወይም ለየት ያሉ ወርዶች አሉ እነዚህ ወርዶች ልክ እንደ ሲቲ አይነት ከሆኑ so ሲቲ አሁን የሚያልቀው በዋይ ነው አይደለም so በዋይ የሚያልቁ ቃላቶች ምን እናረጋቸዋለን ዋይን ወደ አይ እንለውጣለን so ዋይ የነበረችው ወደ ምን ትለወጣለች ወደ አይ ትለወጣለች አይ ከለወጥናት በኋላ አይ ላይ ምን እንጨምራለን ኤስ ወይም ኢኤስ ይጨመራል እንደየቃሉ
ኤስ ወይም ኢኤስ እንጨምራለን። ለሲቲ ሲሆን ሲቲ ምን እናደርጋታለን? ሲአይቲ ዋይ ወደ ምን ትለወጣለች አለን? ወደ አይ። ከዛ ምን እንጨምራለን? ኢኤስ ሲቲስ ይሆናል ማለት ነው። ሁልጊዜ ቃላቶቹ መጨረሻ ላይ ዋይ የሚኖር ከሆነ ዋይን መጀመሪያ ወደ አይ እንለውጠዋለን። ከዛ በኋላ ኤስ ወይም ኢኤስ ይጨመራል ስም የሚለው ድምፅ እንዲመጣ ማለት ነው። ኦኬ ለዛ ነው አሁን ሲቲ የነበረውን ሲቲስ ስናደርገው አይኢኤስ እያደረግን ያለ ነው። ኦኬ ጉድ። ከዛ እዚህ ጋር ደግሞ ዲር አለን። ዲር ሚዳቆ። ሚዳቆዎች ስል እንዴት ይሆናል? ዲርስ ነው። ዲር ራሱ ዲር ነው የሚሆነው። ዲርስ የሚባል ነገር የለም። ልናበዛው ስንልም አንድ ስናደርገውም ቅድም ፊሽ ሺፕ ስንል አልነበረ? ልክ እንደነሱ ተመሳሳይ ይሆናል ማለት ነው። we have deer deer በቃ ሚዳቆ ሚዳቆ ነው የሚሆነው እንግሊዘኛ ላይ ሲሆን። ኦኬ we have this ልክ እንደዚህ ያደረግን አንድ የነበሩትን ወይም አንድ ነገር የነበረውን ወደ ብዙ እንለውጣቸዋለን ማለት ነው። right ኦኬ እንደዚህ እንዴት ነበሩ? ኤክሰርሳይሱ ስንት አገኛችሁ? እናንተ ይሄን እየተለማመዳችሁ ትጠብቁኛላችሁ። እኔ ደግሞ ኔክስት ለሰን ላይ አዲስ ነገር ይዤላችሁ እመጣለሁ። ባይ